ከኢየሱስ የሚበልጥ ነገር ማድረግ የሚችል ማንም የለም ይላሉ። ኢየሱስ ነው እኮ በፊት ከነበረው ኤክስፒሪየንስ የበለጠ ነገር አሁን የሚያደርገው እሱ ማለዳ አዲስ ስለሆነ አልተገለጠልህም፣ አልገባህም፣ አትቃወም። ይገለጠው ልጅ ነህ ወደፊት። ከዛ በዚህ ልጅነት ውስጥ ምን እንደምትመስል ሲገለጥ ነው የምታውቀው። ጠብቅ፣ ተባበር፣ እሺ በል። አሁን እየተገለጠ ነው ያለው። አሁን እየተማርክ ነው ያለው። አሁን እግዚአብሔር እየተናገረ ነው ያለው። ናችሁ የፕሮፌት ቢኒያም ማቴዎስ ቻናል ተከታታዮች እንደምን ሰንብታችኋል? እንደተለመደው በዛሬው ቪዲዮ ደግሞ አዲስ ትምህርት ይዘንላችሁ መጥተናል። ድንገት ከዚህ በፊት የነበረው ቪዲዮ ካልደረሳችሁ እዚህ ጋር ሊንክ አለ፣ እሱን ነክታችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርቱ እንሂድ። ምን ብሎ ነው የኢየሱስ ክርስቶስ ደም የሚናገረው? ምን ብሎ ነው የኢየሱስ ክርስቶስ ደም የሚያወራው? የኢየሱስ ክርስቶስ ደም የሚያወራው አሁን እያወራ ያለሁትን ነው የሚያወራው። ምክንያቱም እኔ ውስጥ ሆኖ እያወራ ነው ያለው። እኔ ውስጥ ነው እየተናገረ ነው ያለው። የተሻለን ቃል እየተናገረ ነው ያለው። አታዩም? የተሻለን ቃል ሲናገር አታዩም? የተሻለን ቃል ሲያወራ አታዩም? ነፃ የሚያወጣን ነገር ሲናገር የራሱን ኤክስፒሪየንስ ነው የሚናገረው። እግዚአብሔርን ስለዛ ያመሰግናል። ኢየሱስ እንዴት እንደኖረ እስቲ ተመልከቱ። እስቲ ኢየሱስ በምድር ሲመላለስ እንዴት እንደኖረ ተመልከቱ። ኃጢአት አልነበረበትም። እሱ ለራሱ የሆነ ስራ ለመስራት ወይም ደግሞ ራሱን ፍጹም ለማድረግ አልመጣም። የጎደለው ነገር ኖሮ ራሱን ለማስተካከል እዚህ ለማረም አልመጣም። ሰማይ ማረሚያ አይደለም የተላከው። የሰው ልጆችን ወደ ራስ ወደ ክብሩ ለመመለስ ለማምጣት እንደሱ ለማድረግ ነው የመጣው። እንደዛ እንድንኖር ነው። ኢየሱስ እንዴት እንደተመላለሰ እስቲ እዩ። ከዛም ፍቀዱለት፣ በእናንተ ውስጥ ሆኖ እንደዛ እንዲመላለስ ፍቀዱለት። ኤክስፒሪየንስ አላችሁ። ኤክስፒሪየንስ አላደረኩም ትላላችሁ። ኤክስፒሪየንስ ምንድነው? ኤክስፒሪየንስ ያላደረጋችሁ ፈውስን ነው። ኤክስፒሪየንስ አድርጋችኋል ከዚህ በፊት። አልዓዛር የሚባልን ሰው አስነስታችኋል ከዚህ በፊት። 4 ቀን ሙሉ ሬሳ የነበረን ሰው አስነስታችኋል። በእኔ ውስጥ ያለው እርሱ ነው የሚኖረው ካላችሁ አሁን ያንን ያደርጋል። ጨርቁን ኢየሱስ እንደዚህ አለ፣ እኔ ከማደርገው በላይ እኔ ካደረኩት በላይ የሆነ ነገር ታደርጋላችኋል። ታዲያ አንዳንድ ሰው እንደዚህ ይላል፣ ይከብደዋል ይህንን መቀበል። ከኢየሱስ የሚበልጥ ነገር ላደርግ ነው? ከኢየሱስ የሚበልጥ ነገር ላደርግ ነው? ከኢየሱስ የሚበልጥ ነገር ማድረግ የሚችል ማንም የለም ይላሉ። ኢየሱስ ነው እኮ በፊት ከነበረው ኤክስፒሪየንስ የበለጠ ነገር አሁን የሚያደርገው እሱ ማለዳ አዲስ ስለሆነ። ጳውሎስ ደግሞ ጨርቅ ወደ ሌላ ቦታ ሲሄድ ይፈውስ ነበር። አጋንንቶችን እያስወጡ የአስቄዋ ልጆች ኤፌሶን ላይ አይታቸዋል። ሐዋርያት ሥራ ላይ ኤፌሶን ከተማ ማለት ነው። በኤፌሶን ከተማ ጳውሎስ በሚያገለግልበት ዘመን የአስቄዋ ልጆች ተነስተው በየቦታው ሌሎችም እንደዚሁ አጋንንትን የሚያስወጡ አጋንንትን ማስወጣት ብቻ አገልግሎታቸው የሆኑ ሰዎች ነበሩ ማለት ነው። በጊዜው ያንን ብቻ የሚያደርጉ ጥሩ የሆነ ካሪዝማቲክ እንቅስቃሴ ላይ ነበሩ። ካሪዝማቲክ ሙቭመንት ነበር። ጌታ ይመስገን። ግን ደግሞ ያለፈ ደግሞ አለ። ያለፈውን እየተለማመደ ያለ ሰው አለ። እሱ ድንኳኑን ይሰፋል፣ እነሱ ጨርቁን ይዘው ይሄዳሉ። ወይም ደግሞ እሱ ቤት ውስጥ ሆኖ ወይም ደግሞ እዛ በተከራየው በጢራኖስ አዳራሽ ውስጥ ያስተምራቸዋል። እሱ ሲያስተምራቸው እነሱ እየወጡ ጨርቁን ይዘው ይፈውሳሉ። ሄደው ጨርቁን ይዘው እየፈወሱ የአስቄዋ ልጆች ግን ጨርቅ አልያዙም። የዛን ቀን እንደዚህ አሉ፣ ጳውሎስ በሚያምለው ይኸውላችሁ ከኤፌሶን ውጭ ነው። ጳውሎስ ባልሄደበት ቦታ ነው። ጳውሎስ ባልነበረበት ቦታ ነው የሄዱት። ሄደው ጳውሎስ በሚያምለው በኢየሱስ ስም እናምልሃለን፣ ውጣ፣ እናዛለን፣ ውጣ ሲሉት መንፈሱ እንደዚህ አላቸው፣ ጳውሎስንም አውቀዋለሁ፣ ክርስቶስንም አውቀዋለሁ፣ እናንተ እነማን ናችሁ? ብዙ ሰው ይደነገጣል። ጳውሎስን አውቀዋለሁ የሚለው ቃል ቢሰረዝ ደስ ይለዋል ከመጽሐፍ ቅዱስ ውስጥ። እንዴት ነው ጳውሎስን አውቀዋለሁ የሚለው? አለቃ መንፈስ፣ ሌላ ሀገር ያለ መንፈስ። ምክንያቱም ጳውሎስን ያውቀዋል። ምክንያቱም በጳውሎስ ውስጥ የሚኖረው ክርስቶስ ነው። ጳውሎስ ተብሎ የተጠራው እርሱ ክርስቶስ ነው። በጳውሎስ ውስጥ የሚኖረው እርሱ ነው። ከዚህ የተነሳ ጳውሎስንም አውቀዋለሁ፣ ክርስቶስንም አውቀዋለሁ። በጣም በሚገርም ሁኔታ ከእናንተ ይልቅ ከብዙዎቻችሁ ይልቅ ሰይጣን እናንተን ያውቃቸዋል። በክርስቶስ ይፈራቸዋል። ምን ያህል አደገኛ መሆናችሁን ያውቃል በክርስቶስ። እናንተ ግን በክርስቶስ ማን መሆናችሁን ለመቀበል ፈቃደኛ ስላልሆናችሁ እሱን አለመሆናችሁን ይጠቀማል ሰይጣን። ፈቃደኛ አለመሆናችሁን ግን አይፈራውም።
በክርስቶስ መሆናችሁን ነው እንጂ የሚፈራው በክርስቶስ መሆናችሁን አለመቀበላችሁን አይፈራውም። አለመቀበላችሁን ይጠቀመዋል፣ ይጫወትባችኋል። በክርስቶስ መሆናችሁን አለመቀበላችሁ። ስለዚህ ትንንሹንም ትልልቁንም ነገር እየተጠቀመ ይጫወትባችኋል። ትንንሹንም ትልልቁንም ነገር እያሳያችሁ ይጫወትባችኋል። ክርስቶስ ፓኒክ አያደርግም። ለትንሹም ለትልቁም ነገር ፓኒክ የምታደርጉ ሰዎች እረፉ። በጀልባ በታንኳ እየተሻገሩ ኢየሱስ ተኝቶ ነበር። ኬርለስነት ነው የሚመስለው እኮ አይደለ? ምክንያቱም እርሱ ነው። አንዳንድ ሰዎች ስለፈጠረው ነው ውሃው ባህሩ የታዘዘለት ትላላችሁ። ስለፈጠረው ነው ባህሩ የታዘዘለት። እርሱ ስለፈጠረው ነው ዝም ያለው ባህሩ የታዘዘለት። በእናንተ ሆኖ የሚኖረውም እኮ እርሱ ነው የፈጠረው። እውነቱ ይሄ ነው። ከዚህ የሚያንስ ነገር ሁሉ ውሸት ነው። ድብን ያለ ውሸት ነው። ህልም ያለ ውሸት ነው። ግማሽ እውነት የለም፣ ሩብ እውነት የለም፣ 75% እውነት የለም። እውነት ነው። ታንኳ ላይ ተኝቷል። ንፋስ መጣ፣ ማዕበል ተነሳ፣ ወጀብ ተነሳ፣ ሞገድ ተነሳ በገሊላ ባህር ላይ። ከዛ ይናወጥ ጀመር። ሳይቷል ወደ ማዶ እንሂድ ብሎ እሱ ወደ ማዶ እንሂድ ብሎ ተኝቷል። ወደ ማዶ እንሂድ ማለት ነው። እንሻገር ማለት ነው። ማዕበሉም መጣ፣ ንፋሱም መጣ። ምን ችግር አለው? ተፈጥሯዊ ውደቱ እኮ ነው እሱ። ከዛ ልንጠፋ ነው አሉ። ጌታን ቀሰቀሱት። እንደዚህ አሉ። እሱ መተኛቱን የረሱ መሰለኝ። ጌታዊ ስንጠፋ አይገድህም አሉት። እሱስ ተኝቶ የለ እንዴ? ለአንተ የራሱ ጉዳይ፣ እኛ ግን መትረፍ እንፈልጋለን ማለት ነው። አንተ የራሱ ጉዳይ። እስቲ አንተ የራሱ ጉዳይ ማለት ተውና ራሳችሁን የራሳችሁ ጉዳይ በሉ። ከዛ በሱ ማሰብ ጀምሩ። በሱ ቁሙ። እሱ ያስብልኛል፣ እኔ አላስብም። እሱ ይኑር፣ እኔ ውስጥ ነው። እሱ እሱ ሪያክት ያድርግ። እሱ ሪያክሽኑ የሱ ይሁን። እሱ ሪያክት ያድርግ፣ እኔ አላድርግ በሉ። ሪፊውዝ አደርጋለሁ። መፍራትን እቃወማለሁ። መደንገጥን እቃወማለሁ። መርበትበትን እቃወማለሁ። በፍርሃት አክት አላደርግም። በፍርሃት አልወስንም። በፍርሃት አላደርገውም። እስቲ ምን እንደሚያመጣ አያለሁ ይሄ ማዕበል። እስቲ ኢየሱስ ክርስቶስ ይሄንን ካላሸነፈው እስቲ እናያለን። ክርስቶስን ካሸነፈ ያን ጊዜ ማዕበሉ ራሱ ይገፋና ወደ ዳር ያደርሳል። ማዕበሉን እኮ ጸጥ ባያደርገው ሊሆን ያለውን ነገር አናውቅም። ጸጥ ባያደርገው ሊሆን ያለውን ነገር እንዳናይ ነው የከለከሉ። ኢየሱስ ማዕበሉን ጸጥ ባያደርገው ኖሮ ማዕበሉ ቢነሳ እስከ መጨረሻው ቢነሳ ቀጥሎ ምን ሊሆን እንደሚችል እንዳናይ ነው የከለከሉ እነዚህ ሰዎች። አንዳንድ ጊዜ ዘላችሁ ስትገቡ እግዚአብሔር ሊሰራ ያለውን ነገር ቀጥሎ ሊያደርግ ያለውን ትከለክሉታላችሁ። ሳያደርግ ይቀራል። ለሌላ ዘመን ለሌላ ጊዜ ታራዝሙታላችሁ። ፓኒክ በማታደርጉበት ዘመን ሊያደርገው ማለት ነው። ትልልቅ የእግዚአብሔርን እጅና ተአምር ያየሁባቸው ነገሮች ያየሁባቸው መንገዶች በሙሉ እዚህ ቦታ ላይ አልቀመጥም ነበር ዛሬ። እንደ ሰው ቢሆን ሰርቫይቭም አላደርግም አልኖርም ነበር በህይወት ራሱ እንደ ሰው ቢሆን ነገ ጠዋት እንደምኖር እርግጠኛ ሳልሆን ምን አገባኝ እኔ አሁን የተሰጠኝ አሁን ነው። ስለዚህ መሽቷል ልተኛ ብዬ ተኝቼ ስነሳ ነገ ጠዋት የተሻለ ነገር ነው። ነገ ጠዋት ያ ይወስደኛል ያልኩት ነገር ሁሉ የለም። ጭራሽ እኔን ይፈራኛል። ስጠጋው ይሸሻል። ጭራሽ ገባኝ። በእኔ የሚኖረው ክርስቶስ መሆኑን አለመቀበሌን ነው ሰይጣን የሚጠቀመው። እኔ ነኝ መጀመሪያ ያልተቀበልኩት። ያን አለመቀበሌን ግን ይጠቀመዋል፣ ይመቸዋል። አለመቀበሌን እንድለቅ ስለማይፈልግ አለመቀበሌን እንዲይዝ ብዙ ነገር ያደርጋል። ብዙ ትምህርት ያመጣል፣ ብዙ ወሬ ያመጣል፣ ብዙ ዋይታ ያመጣል፣ ብዙ ለቅሶ ያመጣል። አንድ በጣም የቅርብ ሰው አንድ ጊዜ ደውሎልኝ እንደዚህ አለ። እግዚአብሔር ያደረጋቸውን ነገሮች በእኔ ህይወት ስነግረው
እኛ ነን እንጂ ስለአንተ የምንጨነቀው። አንተማ ምን ሰላም ነው እኮ አለኝ። እኛ ነን እንጂ ስለአንተ እንቅልፍ ያጣ ነው። አንተማ ሰላም ነው አለኝ አንድ ወቅት። እኔ ስለ እምነት ነገርኩት፣ እግዚአብሔርን ስለማመን ነገርኩት። ሰይጣን ያንን የሚኖረው በእናንተ ውስጥ የሚኖረው ክርስቶስ እንደሆነ እንዳትቀበሉ ለማድረግ አንዳንድ ጉዳዮች መጸለይ የሌለባቸውን ጉዳዮች እንድትጸልዩ ያሳስባቸዋል። በመገረፍ ቁስል ተፈወሳችሁ ይላል እግዚአብሔር ቃል። ለመፈወስ ትጸልያላችሁ፣ ገና ለመፈወስ። ስለዚህ ለመፈወስ እንድትጸልዩ እንድትዞሩ ያደርጋችኋል ሰይጣን። ታውቃላችሁ ባለማመን ከሆነ አክት የምታደርጉት በጸሎት በናዝሬትም ቢሆን ኢየሱስ በአካል ሄዶ ምንም ማድረግ አልቻለም። ምክንያቱም ይላል መጽሐፍ ባለማመናቸው በተገረመው በዚህ ልክ ያለማመን አይተው አያውቅም። በዚህ ልክ ለምንድን ነው ያላመኑት ታውቃላችሁ? ኢየሱስን እኮ ነው ስለሚያውቁት በስጋ እንደሚያውቁት ስለተረጎሙ ነው። ይሄ አናጺው የዮሴፍ ልጅ አይደል ወይ? ኢየሱስ አይደል ወይ? እኛ የምናውቀው ሰው አይደል ወይ? ትናንትና ጠረጴዛ ወንበር ሲሰራልን አልነበር ወይ? ቀብድ እየተቀበለ ዲዛይን እያወጣን እየሰጠ ነው። እንደዚህ አይነት እሰራለሁ እያለ በሰዓቱ እያደረሰ እንደውም ስናደንቀው የነበረ ጥሩ አናጺ አልነበር ወይ? ጎበዝ ፕሮፌሽናል አናጺ አልነበር ወይ? የምናውቀው ሰው አልነበር? ይሄን ሁሉ ትምህርት ከየት አመጣ አሉ። ትምህርቱ ምንድን ነው? የሚያደርጋቸው ነገሮች ትምህርት ናቸው። ይኸውላችሁ ትምህርት ማውራት አይደለም፣ ትምህርት ያንኑ ማድረግ አለበት። ጳውሎስ ጠንቋዩ ኤልማስና ስምዖን የእሱን አይን ሲያሳውር ንጉሱ አገረ ገዢው በትምህርቱ ተደነቀና በእግዚአብሔር አመነ ይላል። በትምህርቱ አይን ማሳወር ትምህርት ነው። አይን መክፈትም ትምህርት ነው። ፕራክቲካል ነገር ነው፣ የሚሆን ነገር ነው። የኢየሱስን ትምህርት እያዩ በሌላ ቦታዎች ላይ ያስተማረ እንደሆነ እየፈወሰ እንደሆነ እያዩ ይህን ትምህርት ከየት አመጣ ብለው ሊቀበሉት አልቻሉ። ለመቀበል አለመፈለጋችሁን ነው ሰይጣን የሚጠቀመው። ክርስቶስ በእናንተ መኖሩን እሱ እንደሆነ የሚኖረው መቀበል አለመፈለጋችሁን ነው ሰይጣን የሚጠቀመው። ቀጥሎ ግን በታንኳ እየሄዱ ጀልባዋ ሳትና እየተንቀሳቀሰች ንፋሱ እየነፈሰ ውሃው እያናወጠው ቀጥሎ የሚሆነው እንዳናይ ቀሰቀሱት። እሱ ከተኛ አንተ ለምን ፓኒክ ታደርጋለህ? እንደውም ተኛ። እሱ ከተኛ አንተም ተኛ። ቀስቅሰው አትቀስቅሰው፣ ተኛ፣ በደንብ ተኛ። እሱ ከተኛ እሱ መተኛት ከቻለ አንተ ለምን አትተኛ? አንዳንድ ጊዜ የሆኑ ማዕበሎች የሆኑ ወጀቦች ይመጣሉ። ከዛ እሰማዋለሁ፣ እሱ ዝም ብሏል፣ ደስ ብሎታል፣ ጸጥ ብሏል፣ ሰላም ነው። ስለዚህ እኔም ተቅጠቅል እየተኛለሁ። ጠዋት በራ አንኳኩቶ መልሱ ይመጣል። በራ አንኳኩቶ መልሱ ይመጣል። የሚፈለገው ሰይጣን የሚፈልገው ሪያክሽኑ ነው። ከሱ ውጭ ሪያክት እንድታደርጉ ነው የሚፈልገው። እሱ ሲተኛ እናንተ እንድትጮሁ፣ ዋይ እንድትሉ፣ እንድትዘሉ፣ እንድትገፈታትሩ፣ ተነስ እንድትሉት ነው የሚፈልገው ሰይጣን። ያኔ ቀጥሎ የሚሆነው እንዳታዩ ሊያደርጋችሁ፣ ታይቶ የማይታወቅ ነገር፣ ተጽፎ የማይታወቅ ነገር፣ ተሰምቶ የማይታወቅ ነገር በእናንተ ህይወት እንዳይሆን ሊከለክላችሁ። ሁለተኛ ዙር ላይ ግን ጴጥሮስ አመለጠ። ከዚህ ይሄኛውን ላሳያችሁ። ቀሰቀሱት፣ ተነሳ። ኢየሱስ ተነስቶ ማዕበሉን ጸጥ እንዲል ገሰጸው። ማዕበሉን ጸጥ አለ። ከዛ ዞረና ተቆጣቸው፣ ገሰጻቸው። አለማመናቸውን ገሰጸ። እምነታችሁ ወዴት ነው አለ። ምን እያደረጋችሁ ነው አለ። እነሱን ገሰጻቸው። ደስ አልተሰኘም። እንኳን ቀሰቀሳችሁኝ አላለም። ይሄን የሚያክል ማዕበል ኖሮ ድሮ እንዳትቀሰቅሱኝ ነው እስካሁን ለምን ቆያችሁ አላለም። የጂሰስ ሙቪ ላይ አይታችኋል። ከየት እንዳመጡ በአንዴ ባልዲም አለበት። ጀልባ ላይ ነበሩ፣ ታንኳ ላይ ነበሩ እኮ። ግን ድንገት ማዕበሉ ሲነሳ ባልዲና ሳህን ይዘዋል። ውሃ እየያዙበት ነው፣ ሙሉ እየፈሰሰ። ከየት እንዳመጡ ይመስለኛል። ማለት ፊልሙ ትክክል አይደለም ነው አይደለም፣ የኔ ጉዳይ አይደለም። ግን እንደው ባልዲ ባይኖርም ግን እጃቸው በሆነ ነገር እያደረጉ ሊሆን ይችላል። እነ ጴጥሮስ እያፈሱም ሊሆን ይችላል። ወይም ደግሞ የሆነ ነገር መቅጃም ይዘው ሊሆን ይችላል። ለመብል ያዘጋጁትን ሁሉ ደፍተው ምናልባት በሱ እየሰበሰቡ ሊሆን ይችላል። ኢየሱስ እንዲህ ሁሉ ነገር እስኪበላሽ ድረስ ለምን ዝም ብላችሁ ጠበቃችሁ አላለም።
እምነታችሁ ወዴት ነው? ወዴት ነው ብሎ ገሰጻቸው። አትከስክሰው ከእንቅልፉ። አልተኛም፣ አይተኛም፣ አንቀላፋም። የሚጠብቅን አልተኛም። ሰላም ስለሆነ ነው፣ ምንም ስለሌለ ነው ዝም ያለው። እሱ የተኛ የመሰለ ሰላም ስለሆነ ነው የተኛ የመሰለ እንጂ አልተኛም። ርቀን የሄድነው ብዙ የተማርነው ከእግዚአብሔር ውጭ የሆነው ነገር ብዙ የተማርነው ለዚህ ነው። ርቀን ሄድነው። ፓኒክ ማድረጋችን ሌላ ትምህርት ደግሞ ይዞልን ይመጣል። ምክንያቱም በዛ የምናየው ውጤት ስላለ ጀልባውን ኢየሱስን ስለቀሰቀሱ ውጤት ታይቷል እኮ። ያ ውጤት የሚያስተምረን ሌላ ትምህርት አለ። ቀስቅሰው በሚቀጥለውም ቀን ቀስቅሰው የሚል ትምህርት ያስተምረናል። እሱ ግን በተነሳ ቁጥር ይቆጣናል፣ ይገስጸናል፣ ተው ይላል። ሁለተኛ ዙር ላይ በጀልባ እነሱ እየሄዱ ኢየሱስ አልነበረም። ስለዚህ እንግዲህ አቋራጭ መንገድ ቀጥታ ስለሚደርስባቸው በባህሩ ላይ እየተራመደ መጣ። ግን ምን አለ? ማዕበል አለ። ያኔ በማዕበሉ ልንጠፋ ነው ብለው እየተጨነቁ ሳለ የሚከፋ ነገር ደግሞ አይ እኮ ነው እሱ በእናንተ ውስጥ ሲኖር ማዕበሉን ማየት ትታችሁ እሱን ስታዩት ይከፋል፣ ይበልጣል ማለት ነው። እሱ ይበልጣል፣ ከማዕበሉ ይበልጣል። ማዕበሉን አስቷችሁ ዋው ያስብላችኋል። ግን ሊያምኑ አልቻሉም። መንፈስ ነው ማለት ይሄ ምትሃት ነው አሉ። ምትሃት ነው እንጂ ይሄማ ምትሃት ነው አሉ። እየተራመደ ሲመጣ አይተው አይዟችሁ አትፍሩ እኔ ነኝ አለ። ማዕበሉን መፍራት ትተው እሱን መፍራት ጀመሩ። እሱንም አይደለም መፍራት ያለባችሁ፣ ከእሱ ጋር አብራችሁ መጓዝ አለባችሁ። የሚያስገርም ነው። ሊውጣችሁ በመጣው ማዕበል ላይ መልሶ ያራምዳችኋል። ሆኖ የማያውቅ ነገር በሕይወታችሁ ይሆናል። አንድ መዝሙር አለ እንደዚሁ በጣም የምወደው መዝሙር፣ የአዜብ መዝሙር፣ እልፍ ወደ መሃል እልፍ ወደ ማዶ የሚል አሳየኝ ማዳኑን አረገኝ ማዳኑን ሊያሳየኝ አስቦ እልፍ ወደ መሃል እልፍ ወደ ጥልቁ አሰራሩን ያዩ ሁሉ እንዲደነቁ። ከዛ ቁጥሮች አሉት በውሃ ላይ የሚሄድ ማንም ሄዶ የማያውቀው ና አለኝ የሚል ቃል ላከልኝና ዘማሪዋ ሴት ናት። አትፍሪ ነይ አለኝ፣ አትፍሪ ነይ አለኝ። ሁልጊዜ በታንኳ ላይ ከመንሳፈፍ ይሄም አለ ብሎ ሊያሳየኝ ጠራኝ የሚል ደስ የሚል መዝሙር። ጌታ ይመስገን፣ ጌታ ይባረክ። ጌታ በጣም የባረከኝ መዝሙር፣ በሕይወቴ አዲስ ነገር ሲያደርግ በጣም የባረከኝ መዝሙር፣ የሰጠኝ መዝሙር። ጌታ ይመስገን። ስለዚህ ዝማሬ ጌታ ይባረክ። በእውነት ጌታ ይመስገን። አሜን። ጌታ ይመስገን። ያ ፓወርፉል ከመንፈስ ነው። ፓወርፉል ይቻላል። ውሃ ላይ መራመድ ትክክል ነው የሚል መዝሙር ከመንፈስ። እግዚአብሔር ይመስገን። አሜን። ወደ ጴጥሮስ ይመለስ። ጴጥሮስ ድምፁን ሰማ። በመልክ ሊለየው አልቻለም። ከሩቅ ነው ያለው፣ ጨለማ ነው ያለው። ውሃውም አለ፣ ነፋሱም አለ፣ ምኑም አለ፣ ጀልባም ላይ ጩኸት አለ፣ ግርግሩም አለ። ድምፁንም አጥርቶ መስማት አልቻለም። ግን እኔ ነኝ አትፍሩ የሚለውን ሰምቷል። ስለዚህ እንደዚህ ያለ ጌታ ሆይ አንተ ከሆንክ እዘዘኝና ልምጣ። አያችሁ፣ አሁን ይኸውላችሁ እኔ ነኝ የሚለውን የሚቀበል እሱ መሆኑን የሚቀበል አንድ ሰው ተገኘ። ነገር ግን እዛ ላይ የነበረ 11 ሰው ሙሉ ግን ያንን ኤክስፒሪየንስ አላደረገም። 11 ሰው ሙሉ። ምናልባት ጴጥሮስ እንደነሱ ፓኒክ አድርጎ ቢቀር ኖሮ ይህንን ደግሞ ኤክስፒሪየንስ አናይም ነበር። ይህን ኤክስፒሪየንስ አናይ፣ ድንገት ኢየሱስ አጠገባቸው ደረሰ የሚል ይጻፍ ነበር። ጴጥሮስ ተራመደ ከሚለው ውጭ ማለት ነው። ድንገት ጀልባ ላይ መሀል ላይ ያገኙት፣ ዋው መሀል ላይ ታገኙታላችሁ ተብለን ደግሞ ሌላ ጥበብ ደግሞ ይሰጠናል። አይደለም ና ተራመድ ሊል ይፈልጋል። ስለዚህ ፓኒክ አታድርግ። ጌታ ሆይ አንተ ከሆንክ እዘዘኝ ልምጣ። አንተ ከሆንክ እየኖርክ ያለው አፈቅድልሃለሁ በሉት። እሱ ይኖር፣ አምናለሁ፣ ተቀበሉ። ደግሞ እንደዚህ ነው አፕላይ የምታደርጉት። ደግሞ ይሄ አፕሊኬሽኑ ነው። ደግሞ እንዴት ነው አፕላይ የማደርገው? ይሄ አፕሊኬሽኑ ነው። እሱ እንዲኖር መፍቀድ ነው። ደሙን አፕላይ ማድረግ። ጠዋት ተነስታችሁ ግድግዳችሁን መቀባት አይደለም፣ ደሙን አፕላይ ማድረግ አይደለም። ሪቹዋል ነው። ይሄ ሪቹዋል ነው። ክርስትና የሚባል ሃይማኖቱ ክርስትና ወይም ደግሞ ምንድነው
ፕሮቴስታንቲዝም የሚባል ሃይማኖት አሊያም ደግሞ የሆነ ሃይማኖት የሆነ ዲኖሚኔሽን ያመጣው ሪቹዋል ስርዓት ነው። ሪቹዋል ስርዓት ነው። ሪቹዋል ስርዓት ነው። አይሰራም። ስሙን ስለጠራችሁበት የሆነ ሪዛልት ልታዩ ትችላላችሁ፣ ግን ተመልሶ ይመጣል። ተመልሳችሁ እንድታደርጉ በዛ ውስጥ ሊቀረቅራችሁ ስለሚፈልግ ደግሞ ምልክቶችን በደንብ ታያላችሁ። ለአንዴና ለመጨረሻ ጊዜ መፍትሄ ከፈለጋችሁ እንዲኖር ፍቀዱለት። ብዙ ስራ የለም፣ ምንም ነገር የለም። ቀንበሬ ልዝብ ሸክሜም ቀሊል ነው። ማታ ይተኛል፣ ጠዋት ይነሳል። ይበላል፣ ጠዋት ይበላል፣ ምሳ ሰዓት ይበላል፣ ራት ይበላል። ከአባቱ ጋር ያወራል፣ ያሳየዋል። የሚያደርገውን ወጥቶ ያደርጋል፣ ይልከዋል። ወደዚያም ከተማ ይሄዳል፣ ይሰብካል። የሚያሳየውን ያንኑ ያደርጋል፣ በእጆቹ ያደርጋል፣ በልብሶቹ ያደርጋል። የሱ የሆነው ነገር ሁሉ ለፈውስ ይሆናል። የሱ የሆነው ነገር ሁሉ ለታምራት ይሆናል። የሱ የሆነው ነገር ሁሉ ለምልክቶችና ለድንቆች ይሆናል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። አፕላይ አድርጉ። ውሃ ማዕበል እንኳን ቢሆን እየመጣ ያላችሁት ማዕበል ላይ ቢሆን ጥራኝ አንተ ከሆንክ ተራመ እዘዘኝ በሉት። ከዛስ ካዘዛችሁ በኋላ ና ካለ በኋላ ቆይ እስቲ አትበሉ። እስቲ ቆይ ይሄኛው የመጀመሪያው ዌቭ ሲያልፍ የማዕበሉ ዌቭ የመጀመሪያው ዌቭ ሲያልፍ አትበሉ። እንደውም እዛኛው ዌቭ ላይ እንደ ደረጃ ተጠቀሙት። እግራችሁን አውጡና እሱ ላይ እርገጡት። የመጀመሪያውን ዌቭ እንደሚወስዳችሁ አታስቡ። እንደ ደረጃ ተጠቀሙበት። የሱን ቃል ብቻ እዩ። ና ማለቱን ከዌቭ በላይ አድርጋችሁ እዩት። መራመድ ትጀምራላችሁ። ከታዘዛችሁ በኋላ አንድ እርምጃ እንኳን ተራምዳችሁ ልትሰጥሙ ብትሞክሩ ይላችሁ እሱ ስለሆነ በእናንተ የሚኖረው ጎትቶ ያወጣችኋል። ሩቅ ነበሩ ጴጥሮስና ኢየሱስ፣ በጣም ሩቅ ነበሩ፣ በጣም ሩቅ። ለዛ ነው እዛ እስክደርስ ድረስ ይሄን ሁሉ ዌቭ እንዴት አልፋለሁ ብሎ ዌቭን ሲያዩ ልቡን ዌቭ ላይ ሲያደርግ ልቡን ማዕበሉ ላይ ሲያደርግ ጴጥሮስ መስጠም ጀመረ። ጌታ ሆይ ምናምን ሲል ጴጥሮስ ተይዟል ኦልሬዲ። ምክንያቱም ሩቅ አይደለም ያለው እሱ ሩቅ ይምሳል እንጂ እዚሁ ነው ያለው እየኖረ ነው ያለው። ብዙ ምን እንድላችሁ ትፈልጋላችሁ? የኢየሱስን ደም አፕላይ ስለማድረግ ምን እንዳወራችሁ ትፈልጋላችሁ? የሚመሰክረው መንፈሱ ውሃውና ደሙ ነው። እሱ ደግሞ በእናንተ ውስጥ የሚኖረው ነው። ሊትራሊ ዲኤንኤያችሁን የሚቀይር መንፈስ ተቀብላችኋል። እሱን ተቀብላችኋል። ከሱ ጋር ስትተባበሩ አይቴልዩ እኔ ፈጽሞ አላምንም። ዲኤንኤ ቢመረመር ከሰዎች ጋር በብዛት ይመሳሰላል ብዬ እየተቀየረ ነው ብዬ ነው የማምነው። እየተለወጠ ነው ብዬ ነው የማምነው። ፊዚካሊ እየተለወጥኩ ነው ብዬ ነው የማምነው። በምታዩት ነገር ልትፈርዱ ልትሞክሩ ትችላላችሁ። እኔ ግን እላይ ላይ እንኳን በማየው ነገር አልፈርድም። ስለዚህ አያገባችሁ። ለራሳችሁ አስቡ፣ ለራሳችሁ እመኑ፣ ለራሳችሁ ተመልከቱ። እኔ አላምንም፣ ውሸትን ያልሆንኩትን አላምንም። እኔ የእግዚአብሔር ልጅ ነኝ። የሱን ዲኤንኤ ተካፍያለሁ። ለዚህ ነው ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም ይልና እኛ ግን የእግዚአብሔር ልጆች እንወርሳለን ይላል አይደል መጽሐፍ። ስጋና ደም በቀጥታ አዲስ ኪዳን ላይ ጳውሎስ ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም ይላል። እንለወጣለን ይላል። ዲኤንኤያችን ይለወጣል። ስለዚህ ዲኤንኤያችን ከመለወጡ የተነሳ ስጋችን ይለወጣል። ኢየሱስ ሞቶ ከተነሳ በኋላ ታውቃላችሁ እጆቹ ላይ ችንካሮቹ ምልክቶች አሉ። እስቲል ዲኤንኤው እግዚአብሔር ነው። ቅድምም ከመሞቱ በፊት ትላንትና ባለፈውም የእግዚአብሔር ልጅ ነው፣ አሁንም የእግዚአብሔር ልጅ ነው። ስለኛ ነው ዋጋ። ስጋው አልተለወጠም። የኢየሱስ ስጋ አልተለወጠም። ኢየሱስ በስጋ እንዳልመጣ ከማያምን በስተቀር ሐሰተኛው ማን ነው? ኢየሱስ በስጋ ነው የመጣው። ኢየሱስ በስጋ ነው ያደረገው።
ስለዚህ ስጋ የእግዚአብሔርን መንግስት ሊወርስ አይችልም፣ ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም የሚለው ምኑን ነው? ስጋና ደም ሲል ያንን ስጋና ደም ነው የሚለው፣ አሮጌውን ስጋና ደም ነው የሚለው፣ እርዝሊ ማይንድድ የሆነውን ሰው ነው የሚለው፣ እኛን አይደለም የሚለው። እንለወጣለን። የክብር እውቀት አግኝቶናል። የክብር እውቀት እየለወጠ ነው። ለዚህ ነው ጳውሎስ ኢየሱስን ከሙታን ያስነሳው መንፈስ ኢየሱስን ከሙታን ያስነሳው መንፈስ ኢየሱስን ከሙታን ያስነሳው መንፈስ የትንሣኤው ኃይል ኢየሱስን ከሙታን ያስነሳው መንፈስ ኢየሱስን ከሙታን በእናንተ ውስጥ ቢኖር እሱ መንፈስ አሁን በእናንተ ውስጥ ቢኖር የሚኖረው እሱ ከሆነ የሚኖረው ያ ዲኤንኤ ከሆነ የሚኖረው ያ ደም ከሆነ ያ ውሃ ያ መንፈስ ከሆነ የሚኖረው በእናንተ ውስጥ የሚኖረው እሱ ከሆነ ኢየሱስን ከሙታን ባስነሳው በመንፈሱ በራሱ በመንፈሱ በሱ በመንፈሱ ከሙታን ባወጣው በመንፈሱ በእናንተ ውስጥ በሚኖረው በመንፈሱ ደግሞ የሚሞተውን ሰውነታችሁን ያስነሳዋል፣ ወይም ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ይሄ ልጅነታችን እንዲገለጥ እኛ እንኳን የመንፈስን በኩራት የተቀበልን እንቃትታለን አለ ጳውሎስ እዛው ሮሜ ላይ እንቃትታለን፣ እንዲገለጥ እንቃትታለን። አሁን እኮ ልጆች ነን። ለዚህ ነው ዮሐንስ ምንድነው ያለው? ልጆች ሆይ አሁን ልጆች ነን፣ ወደፊት ምን እንደሚሆን አልታወቀም። ምንድነው የምትሆነው ወደፊት? አሁን ልጅ ነን፣ ከዛ ወደፊት ምን ትሆናለህ? ወደፊት ምን እንደሚሆን አልታወቀም። ቢገለጥ ያንን እንደምንመስል እናውቃለን። የተገለጠውን እንደምንመስል እናውቃለን። እኛ ምን የሆነው ቢገለጥ ምን እንደምንመስል እናውቃለን። እንደዛም ነን። ታገኘው አንብብልኝ። ዮሐንስ መልእክት ስትል ዮሐንስ 3 ከቁጥር 2 እሺ ወዳጆች ሆይ እሺ እኛ አሁን የእግዚአብሔር ልጆች ነን። እሺ ወደፊት ምን እንደምንሆን ገና አልተገለጠም። ልጅ ከሆንክ በኋላ ምን ትሆናለህ? መልኩን አላየህም። የልጅነትን መልክ በአብሮ አልተገለጠልህም፣ አልገባህም። አትቃወም። የሚገለጠው ልጅ ነህ ወደፊት። ከዛ በዚህ ልጅነት ውስጥ ምን እንደምትመስል ሲገለጥ ነው የምታውቀው። ጠብቅ፣ ተባበር፣ እሺ በል። አሁን እየተገለጠ ነው ያለው። አሁን እየተማርክ ነው ያለው። አሁን እግዚአብሔር እየተናገረ ነው ያለው። እሺ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ማን እርሱ ማን የምንሆነው ወደፊት የምንሆነው ኦልሬዲ ከሆነናል፣ ግን ሲገለጥ ደግሞ እንኖረዋለን። ስለዚህ የምንኖረውን እርሱ በሚገለጥበት ጊዜ የምንሆነውን እናየዋለን። እርሱን እንደምንመስል እርሱን የምንሆነውን እንደምንመስል ኦልሬዲ እንመስላለን። እርሱ ሲገለጥ ደግሞ እርሱን እንሆናለን፣ እናውቃለን። ለሚሞተው ሰውነታችሁ ደግሞ ምን ይሰጠዋል? ሕይወት ይሰጠዋል። የመንፈስን በኩራት የተቀበልን እኛ ደግሞ እንቃትታለን። እኛ ብቻ አይደለንም፣ ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃሉ። ለምን? ለባርነት ስለተገዛ፣ በመበስበስ ባርነት ውስጥ ስላለ። ከመበስበስ ባርነት ነፃ ይወጣል ፍጥረት። እንዴት? ፍጥረት ላም፣ በግ፣ ፍየል ፍጥረት፣ ወይም ደግሞ ሌሎችንም መጥራት ትችላላችሁ። ከመበስበስ ባርነት ነፃ ይወጣል። ተስፋ ያደርጋል። ተስፋ ግን የሚያደርገው በራሱ ነፃ ለመውጣት አይደለም። የእግዚአብሔር ልጆች መገለጥ ነው በናፍቆት የሚጠባበቀው። እኛ የእግዚአብሔር ልጆች አይደለንም እንዴ? ዮሐንስ ምን አለ? የሚገለጥ ደግሞ አለ የልጅነት መልክ። አላየነውም ወደፊት ምን እንደምንሆን። እሱ ሲገለጥ ልጅ ነን እኮ ልጆች ነን ይላል ጳውሎስ። ደግሞ ሮሜ ስንት ነው? 8:19 ከዛ እንደዚህ ይላል፣ ከመበስበስ ባርነት ነፃ እንዲወጣ ነው ተስፋ የሚያደርገው። ተስፋውም እሱ ነው። የእግዚአብሔር ልጆችን መገለጥ በተስፋ የሚጠባበቀው ከመበስበስ ባርነት ነፃ እንዲወጣ ነው። አንብበው።
ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። ፍጥረት ሁሉ ለከንቱነት ተዳርጓል። ይኸው በራሱ ምርጫ ሳይሆን አይደለም፣ ለተስፋ እንዲገዛ ካደረገው ከፈቃዱ የተነሳ ነው። ለተስፋ እንዲገዛ ያደረገው ማን ነው? ፈቃዱ ነው፣ ነፍሱ ነው። እሺ፣ ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ በዚህ ፈቃድ ውስጥ አሁንም ጥሩ ነገር እንዳለና ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚደርስ ነፃነት፣ አርነት እንዲገባ ተስፋ ያደርጋል። በዛም ውስጥ ነው። እሺ፣ ይህም ፍጥረት ሁሉ ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደ ሆነው ወደ ከበረው ነፃነት እንዲደርስ አይደለም። ይላችሁ የክርስቶስ ደም በእኛ ውስጥ ሲኖር እና ሲገለጥ ያ ልጅነታችን እየተገለጠ ሲመጣ ሙሉነቱ ይሄ ነው። እኛን ብቻ አይደለም ፍጥረትን ሁሉ ነፃ ያወጣል። የመጣው ለዚህ ነው። ፍጥረትን ሁሉ ነፃ ሊያወጣ ነው። ፍጥረት ለእግዚአብሔር ልጆች ወደሚሆነው ነፃነት የመድረስ ተስፋ ነው። አይገርም? በማን አማካኝነት? በክርስቶስ ደም አማካኝነት። ደሙ ምንድነው? ስንቱን ነው ማንጻት አለበት ይላል? ሁሉንም፣ በሰማይም ሁሉንም፣ በምድርም ሁሉም ነገር በዛ መንጻት አለበት። ደሙ ምኑ ነው? ህይወቱ ነው። ደሙ መንፈሱ ነው። ደሙ በእኛ ውስጥ የሚኖረው ነው። ስለዚህ ፍጥረት ያንን ስለተረዳ የደሙ ህይወት እንዲገለጥ ኤክስፔክት ያደርጋል፣ ይጠባበቃል። ምክንያቱም አርነት ላይ ስለሚያደርሰው ደሙ። ስለዚህ ደሙ በእኔ ውስጥ ነው የሚኖረው፣ ህይወቱ በእኔ ውስጥ ነው የሚኖረው። ከበደ፣ አየለ፣ ሰብለ፣ ማን ነው በቀለ፣ አያት፣ ቅድማት አይደለም የሚኖረው በእኔ ውስጥ እግዚአብሔር ነው። የእግዚአብሔር ዲኤንኤ ነው የሚኖረው። የእግዚአብሔር ልጅ ነኝ ማለት ይሄ ነው። እግዚአብሔር ነው በእኔ ውስጥ የሚኖረው። 100% የእግዚአብሔር ልጅ ነኝ። ስለዚህ እጆቼን ዘርግቼ አባ እላለሁ። ኢየሱስ ምንድነው ያደረገው? አባ ነው የሚለው። አባ የአባቴን ፈቃድ ላደርግ ነው የመጣሁት ይላል። ስለዚህ አባታችሁን ፈቃድ ብቻ አድርጉ፣ ከሌላ ፈቃድ ውጡ። ኢየሱስ በእኔ ነው የሚኖረው እያላችሁ በአፍ አይደለም፣ ፕራክቲካሊ እንዲኖር ፈቀዱለት። እንዲኖር ስትፈቅዱለት ከሌላ ፈቃድ ያወጣችኋል፣ ከውሸት ያወጣችኋል፣ የአብ ፈቃድ ያልሆነውን ከማድረግ ያወጣችኋል። ኃጢአት ምንድነው? እሱ እስቲ ይኖር፣ እሱ ክርስቶስ ይኖር። ሞት ምንድነው? እሱ በሽታ ምንድነው? እሱ ድካም ምንድነው? እሱ ድህነት ምንድነው? እሱ ማጣት ምንድነው? እሱ ራቁትነት ምንድነው? እርሱ ስለኛ ሁሉን ሆኗል። እኛ እሱን ሆነናል። ስለዚህ እኛ ሁሉን ሆነናል። ዋጋ ከፍለናል። ቀድመን በእርሱ ሆነን ይላችሁ የሆነ ቦታ ስትሄዱ በክርስቶስ ሆናችሁ በክርስቶስ ራሳችሁን ስታውቁ ራሳችሁ የሚኖረው ክርስቶስ ነው ብላችሁ ያንን ስትቀበሉና ስትሄዱ የሆነ ቦታ ላይ ሰይጣን ሲያያችሁ ከዚህ በፊት ውጊያ የት እንደሚያውቃችሁ ሪያላይዝ ያደርጋል። ያስብና አውቀዋለሁ ይላል። አውቀዋለሁ፣ ከ2000 ዓመት በፊት ተገናኝተናል። አውቃታለሁ፣ ከ2000 ዓመት በፊት ተገናኝተናል። ከ2000 ዓመት በፊት ተገናኝተናል። በሲኦል ተገናኝተናል። አይሆንም ይላል። አስረክቦ ይሄዳል፣ ለቆ ይሄዳል። አንድ እግዚአብሔር ሰው ስለ አንድ እግዚአብሔር ሰው ስሰማ አሁን በህይወት የሌለ ከብዙ ዓመታት በፊት ወደ ጌታ የሄደ አንድ እግዚአብሔር ሰው አጋንንቶችን ሲያስወጣ በጆሮ this is ምናምን ብሎ ስሙን ይጠራል። this is እገሌ ብሎ ስሙን ይጠራል። አጋንንቶቹ ጮሆ ይወጣሉ። ይሄ ሰው ትዕቢተኛ ነው? ክርስቶስ እንደሚኖር በሱ አውቋል። እንደዛም አይነት ታምራት አንዳንዶቹ ታይቶ አይታወቁም በሱ ህይወት እግዚአብሔር ያደረገው። ለምን ይላችሁ? ደፋር ሁኑ። ፈሪ እንድንሆን እንደገና የፍርሃት መንፈስ አልተሰጠንም። አባ ብለን የምንጮህበትን የራሱን መንፈስ የልጁን መንፈስ ነው የሰጠን። ልጁ ነው አባ ብሎ የሚጮህ። ትህትና አይደለም እሱ። ትህትና አይደለም እሱ። ትህትና አይደለም እሱ። አንድ ነን አለ ኢየሱስ። እኔ በአብ እንዳለው አብ በእኔ እንዳለ እናንተም በእኔ ያላችሁ አብን በእናንተ ይኖራል። እናንተ በእኔ ትኖራላችሁ፣ አብን በእኔ ይኖራል።
አብን በእናንተ ይኖራል። ስለዚህ እናንተ የአባት ልጆች ናችሁ። እኔ የእግዚአብሔር ልጅ እንደሆንኩት ልክ እንደዛው እንደሆንኩ የእግዚአብሔር ልጆች ናችሁ። እኔ በእናንተ እኖራለሁ። እኔ ነኝ የምኖረው። እኔ ነኝ አባ የምለው በእናንተ ውስጥ ሆኜ። አጋንንቶችን የማስወጣት ሰዎች ነፃ እንዲወጡ የመጸለይን ጥበብ ማወቅ ትፈልጋላችሁ? ይሄን ተቀበሉ። ሰዎች እንዲፈወሱ ይሄን ተቀበሉ። ስለዚህ ተቀበሉ። ክርስቶስ በእናንተ ውስጥ ይኖራል። አለማመንን ነው ፊት የሚያደርገን ሲባል እንደው ከልጅ ጋር ብቻ የተያያዘ እንዳይመስላችሁ። እግዚአብሔርን አለማመንን በእግዚአብሔር አለመታመን ነው ፊት እያደረጋችሁ ያለው። ከባዱ እሱ ነው። ነገር ግን ይህንን ሁኔታ ለእግዚአብሔር አሳልፋችሁ ስትሰጡ በእግዚአብሔር ማመን ይወጣል። በእግዚአብሔር አለማመን የነበረው ዘር ስለነበር ነው መጀመሪያ ሰይጣን ያን የሚጠቀመው። ዘሩ ይወጣል ከውስጣችሁ። የአለማመን ዘር ከውስጣችሁ ይወጣል። ማመን ይሆናል በውስጣችሁ የሚሆነው። በእምነት ታድጋላችሁ። እግዚአብሔር እኮ በእኔ መኖር ደስተኛ፣ እኔ እኮ እንዲህ እንዳገለግል እግዚአብሔር ይፈልጋል። ስለዚህ ስለ አገልግሎት ለምን ይጨነቃል? እርሱ ዘላለም እንዲኖር አድርጉ። በዚህ ትምህርት እንደተማረካችሁ ተስፋ እናደርጋለን። ትምህርቱን ከወደዳችሁት ላይክ አድርጉት፣ ለብዙ ሰዎች ሊደርስ ደግሞ ሼር አድርጉት። ቀጣይ የምንለቃቸው ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ በማድረግ ጠብቁ። እኛም ኮንታክት ማድረግ ከፈለጋችሁ ከታች በምናስቀምጥላችሁ አድሬስ ታገኙ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።